በኢትዮጵያ የፊልም ታሪክ ውስጥ ስማቸው የማይደበዝዝ በሕዝብ ልብ ውስጥ የታተሙ ጥቂት ጥበበኞች አሉ። ከነዚህ መካከል አንዱ በንግግር ለዛው የሚማርከው በፈገግታው የሰውን ጭንቀት የሚያስለቅቀው አርቲስት ነጻነት ወርቅነህ ነው። ዛሬ ላይ ሆነን ይህን ድንቅ አርቲስት ካለፈ ከሳምንታት በላይ ቢቆጠርም ስራዎቹ ግን አሁንም እንደ ትኩስ ይቆጠራሉ። ዛሬ ስለ ነጻነት ውልደት፣ ስለ ጥበብ፣ ስለ ስቃዩ፣ ስለ ስኬቱና ስለ ሕይወት ፍልስፍናው በጥቂቱ እንመለከታለን። አብራችሁን ቆይ። ነጻነት ወርቅነህ ተወልዶ ያደገው በአዲስ አበባ ከተማ ቃሊቲ አካባቢ ልዩ ስሙ ቀርሳ ተብሎ በሚጠራ ሰፈር ነው። ነጻነት ልክ እንደ ማንኛውም የሰፈር ልጅ በአቧራ ውስጥ የኳስ ጨዋታ፣ የልጅነት ግጥሚያዎችን እያሳለፈ አድጓል። ሆኖም ግን ገና በልጅነቱ ተረበኛና የቃላት ጨዋታ አዋቂ ነበር። በትምህርት ቤት ቆይታው ቃሊቲ ሁለተኛ ደረጃ ትምህርት ቤት በስነ ጽሑፍ ክበብ ውስጥ ሲሳተፍ አብረውት የነበሩ ተማሪዎች ነጻነት የወደፊት ተዋናይ መሆኑን ይጠረጥሩ ነበር። እሱ ግን በወቅቱ ዝነኛ መሆን ሳይሆን ሰዎችን ማሳቅ ብቻ ነበር የሚታየው። ወደ ጥበብ ዓለም ላይ መግባት ነጻነት ቀጥተኛ መንገድ አልነበረውም። በ1990ዎቹ መገባደጃ ላይ በነበሩት አጫጭር የቪዲዮ ድራማዎች ላይ ለመሳተፍ ብዙ ደጅ ጠንቷል። በወቅቱ የነበሩ የቪዲዮ ካሴቶች ላይ በሚሰሩ አጫጭር ኮሜዲዎች ላይ መታየት ጀመረ። ነጻነት ልዩነቱ ኮሜዲን አይሰራውም፣ ይኖረዋል። በፊቱ ላይ የሚነበቡ ስሜቶች ብቻቸውን ሰውን ማሳቅ የሚችሉ ናቸው። የኢትዮጵያ ፊልም ኢንዱስትሪ ማደግ ሲጀምር ነጻነት ወርቅነህ የኢንዱስትሪ ዋነኛ ተዋናይ ሆነ። ነጻነት ታይፕ ካስት ወይም አንድ አይነት ገጸ ባህሪ ብቻ የሚጫወት አልነበረም። በእንደ ነገ ፊልም ላይ የነበረው ትወና ከሟቹ አርቲስት ታሪኩ ብርሃኑ ባባ ጋር የነበረው ኬሚስትሪ የፊልሙን ታሪክ ቀይሮታል። ነጻነት በቆይታው በተለያዩ የፊልም ፌስቲቫሎች ላይ የምርጥ ተዋናይ እውቅና አግኝቷል። ነጻነት በፊልም ላይ እጅግ ተጫዋችና ተረበኛ ቢሆንም በጓዶ ዓለም ግን እጅግ ቁጥብ፣ አስተዋይና ብዙ የማያወራ ሰው ነበር ይላሉ ጓደኞቹ። ነጻነት ለቤተሰቡ እጅግ ታማኝ ነበር። ባለቤቱና ልጆቹ ካላስፈላጊ የሕዝብ ትኩረት ጠብቆ በፍቅር የሚያሳድግ አባት ነበር። ወደ መንፈሳዊ ሕይወቱ የተጠጋና ፈጣሪውን የሚፈራ ሰውም ነበር። ነጻነት በተለያየ ጊዜ የህመም ስሜት ቢኖረውም በቅርቡም በህንድ ሀገር ታክሞ ጤና ያገኘ ቢመስልም ሊለየን ችሏል። ለጥቂት ጊዜያት በህመም ተሰቃይቶ ነገር ግን ያገገመ መስሎ ሊለየን ችሏል። ብዙዎችን አስደንግጧል። ሆኖም ነጻነት ወርቅነህ አልሞተም። እርሱ በሳቃችን ውስጥ አለ። በፊልሞቹ መሃል በምናያቸው ቀልዶች ውስጥ አለ። ዛሬ ላይ ሆነን ስሙን ስናነሳ በታላቅ ክብርና ፍቅር ነው። ኢትዮጵያ ድንቅ ልጇን ብታጣም ጥበብ ግን ለዘላለም የምታስታውሰው ይሆናል።